ሞት እንዳታስቡ ሞት አለ። ከርታታው ድምፃዊ አበበ ተካ ልትሞት 9 ወር ብቻ ቀርቷል ተብሏል። በታገኘው ሙላው ፍቅር ያነባው ድምጹና አዘፋፈኑ አንጀት የሚያላውሰው ሰው ጥሩ እያለ ሰው ናፈቀው ሰው አበበ ተካ አፍቅሮ ጤናውን አቃውሷል። ከሚወደው ሙያ እሷን አስቀድሞ አይሆኑ ሆኗል። አመለሸጋው ጭምቱ ሰው እሷን አገኝ ብሎ ከርቸሌም ወርዷል። ውድ የሰከላቲው ቤተሰቦች በዚች ጥንክሬ አበበ ተካ ለታገኝ ፍቅር ሲል ይወጣ ያወረደውን የፍቅር መንገድ አሁን ካለበት ሁኔታ ጋር እጅ ለእጅ አያይዘን የፍቅር ጥላ ባጠላበት መንገድ ጎርደድ እንላለን። ያለኝን ለህዝብ ልስጥ ብዬ እንጂ ዘፋኞች ማለት ከምላስ ላይ ምራቅ ከቅንድብ ላይ ኩል የሚሰርቁ ጉዶች ናቸው ስላለው ባለቅኔ የአቤ ወዳጅም ላፍታ አወጋቸዋለሁ። በሴት ፍቅር አበደ ተብሎ የታማው የ90ዎቹ ኮከብ ማይክ ጨብጦ እንባው የሚቀድመው አይኑን ጨፍኖ በሰመመን ጅረት ጭልጥ የሚለው አበበ ተካ ማናት ቢሉት ፍቅሩን ትታ አሜሪካ የገባችው ታገኝን እያሰበ ይብሰለሰላል። ዋ ብሎ መቅረት ነው ዘመድ እንዳረዱት ሰቀቀን ነውና የሩቅ ሰው ቢወዱት እያለ የውስጡን እሳት ተነፈሰ። እሷ ዱገነት እሷ አሜሪካ እውነትም ሰቀቀን ወዶ ላጣ ሰው አቤ ሰቀቀኑን አልቻለም። ዘፈኑም ሐሳቡም ህልሙም ሁሉ ታገኝ ሆነችም። የአልበሙን ሩብ ስለሷ ዘፈነላት። ሙነይ ቢላት ሰምታ እንዳልሰማች ሆነች። እሷን ታሳቢ አድርጎ ከሰራቸው ሙዚቃዎች መታወቂያ የሆነው ሰው ጥሩ ሰው እያለ ያንጎራጎረው ምንድነው ቃል ኪዳን ምንድነው ቀለበት ይልና አሜሪካ ያስኮበለለችበት የሚስቱ ናፍቆት ደጋግሞ ቢመጣበት ሀገሯ ወዲያ ማዶ ናፍቆቷ መጣ ማልዶ እያለ ሽንፈቱን አምኖላት ነበረ። በስልስሉ አቤ ለመጀመሪያ ጊዜ ከሀገር የወጣው በሼህ አላሙዲን አማካኝነት ነበረ። ነገሩ እንዲህ ነው። የአቤ ፍቅር ታሪክ ከወዳጆቹ አልፎ ሼሁም ጋር ደርሶ ነበርና አቤ ቡና ለመጠጣት ጉልበቱን ባጠፈባት አንዲት ካፌ ቢጤ ድንገት ሼሁ ያስጸሩትና ከኔ ጋር ትሄዳለህ ሳውዲና ለንደን ተዝናንተ ትመለሳለህ ባሉት መሰረት አብሮ ከሀገር ይወጣል፣ ተዝናንቶም ይመለሳል። ከዚያ በኋላ ግን አቤ ልቡ ሸፈተ፣ ከእንደገና ከሀገር ወጣ። ለሙዚቃ ለንደን የገባው አቤ የቀን ቅዠቱን የህልም አጋሩን እታገኘውን ለማግኘት አሜሪካ መግባት እንዳለበት ወሰነ። የጣሊያን ፎርጅድ ቪዛ አሰርቶ ሀገር አሜሪካ ከመግባቱ እዛው ኤርፖርት ላይ በቁጥጥር ስር ዋለ። አቤ ጣሊያናዊ እንደሆነ ፎርጅድ ማስረጃ ቢያሰራም ግን ቋንቋቸውን መናገር ባለመቻሉ በቀላሉ ነበር የተያዘው። እሱም ብዙ አላስቸገረም፣ ጉዳዩን አምኖ ተቀበለ። ፍቅሩን ለማግኘት ጥቂት ሲቀረው አቤ 5 ዓመት ተፈርዶበት በሰው ሀገር ከርቸሌ ወረደ። በቃ ለፍቅር የተከፈለ መስዋዕትነት፣ ህልምን ለመንካት የተደረገ እልህ አስጨራሽ ጉዞ በአበበ ተካ የፍቅር ህይወት። ሌላኛውን ጉዱን የሰማው አቤ እዚሁ እስር ቤት ውስጥ ነበረ። ድንገት የታራሚዎች ጤና ምርመራ ሲደረግ አቤ ያላሰበው ዱብዳ ገጠመው። ከሞት ጋር ፊት ለፊት ተገጣጠሙ። ዶክተሮቹ ልትሞት 6 ወር ብቻ ይቀራል አሉት። አቤ ታውቆት ነበር እንዴ እንዲህ ሲል ቀድሞ ያንጎራጎረው እባክህ አምላክ የምለምንህን የተለያየ ሰው አይሙት አደራን እያለ አምላኩን በዜማ ይለመነው። ታዲያ እነሱ ያሉት ቀርቶ አቤ ያችን 6 ወር አልፎ አሁንም በህይወት አለ። በወዳጆቹ እርዳታና በአምላኩ ጸጋ አቤ የ5 ዓመቱ እስርም ወደ 1 ዓመት ከ2 ወር ባመክሮ ተቀንሶለት ከስር ወጣ። አሁንም ሌላ ፈተና። አቤ የእስር ቤቱን ህይወት ሳይለምደው አልቀረም። ከእስር ቤት ውጣ ሲባል ከፍቶት ነበር። ግን ከፊት ያቺ የልቡ ዜማ የአንደበቱ ንግስት ታገኘውን ለማግኘት ጫፍ ደርሷልና በአንድ በኩል ደስ ብሎታል። ያሰበው አልቀረም። አቤ መድረክ ላይ ያስነባችውን በህልሙ ደርሳ ድቅን እያለች እንቅልፍ የነሳችውን ፍቅሩን በዋሽንግተን ዲሲ ያገኛት። በትዳርም ተሳስረው መኖር ጀመሩ። የአቤ ህልም ሰመረ ማለት አይደል? የተለያየ ሰው አይሙት አደራህን እንዳለ ምኞቱ ሁሉ ሰመረና ታገኘውን በድጋሜ በእጁ አስገባት። ትዳሩ በ3 ልጅም ተባርኮላቸው ነበር የማለት የሚስጥር ያ አቤን አብሰልስሎ ከአዲስ አበባ አሜሪካ ያንከራተተው ፍቅር መዝለቅ አልቻለም። ሴት አምላኪ እስኪባል የታማባት ሚስቱ ጋር አንድ ላይ መኖር አልቻሉም። እናንተ የትዳር ይሉት ነገር እንደው በፍቅር ብቻ አይዘልቅም እንዴ?
አቤና ታገኘው ተለያዩ። አቤ ወደ ሀገሩ መምጣት ቢፈልግም አልሆነለትም። የመኖሪያ ፍቃድ እንኳን አላገኘም። አቤ እንደው ፍቅር አውሮት አሜሪካ ከተመ እንጂ ትዳሩ መፍረሱ ብቻ አልነበረም የአቤ መከራ። በሚስቱ ክስ መሰረት ልጆቹን እንኳን እንዳይ ተፈረደበት። አቤ ያኔ ታመመ። ከባህር ማዶ ሆኖ የዜማ መረቡን ወደ ሀገሩ ጣል አደረገ። አሞኛል ብዬም አላመንኩም፣ ብቻ እንደው ደህናም አይደለውም እያለ ታመም ያለው ሲል ደህና እየሆነ ደህናውንኩ ሲል ውስጡ እየታመመ ለዚህ ሁሉ ሰበብ የሆነችውን ታገኘውን ይሙላልሽቱ እያለ ደግ ደጉን ይመኝላታል። በዚሁ ሙዚቃ አንዳንድ ሙዚቃ አለ ነፍስን ከስጋ ነጥሎ የሚወስድ በሐሳብ ማዕበል የሚንጥ ልብን በደስታ የሚሞሉ ዝም ብሎ ብቻ የሚደመጡ እንደ እሳት የሚፋጁ በየቀኑ በየጊዜው ምስጢራቸው የሚፈታ ውበት ጸዳላቸው እያደር የሚወረዛ በልብ የሚታተሙ የ10 መጽሐፍ ያህል ዋጋ ያላቸው። ታዲያ አበበና አያሙሌ ሲገናኙ የሚሆነው ይህ ነው። አቤ ሲነሳ የግጥሞቹ ወላጅ የአቤን ታሪክና ስሜት በስንኞች እየቋጠረ የሰው ልብ ጋር ያደረሰው አያሙሌ አይዘነጋም። ሰው ጥሩ እያለ አቤ ሚስቱን እያሰበ ትኩስ እንባው በጉንጮቹ ሲወርድ ህዝቡን እያስለቀሰ ዋይ ዋይ ሲያሰኘው ከግጥሞቹ ጀርባ የነበረው አያሙሌ ነው። አያሙሌ ማን ነው ካላችሁ አያሙሌ ነው። ልብ አውቃ ይለዋል ስብሐት ገብረ እግዚአብሔር። በግሌ ሼክስፒርን አደንቃለሁ፣ ግና አንድ የሀገሬ ልጅ አለ ሙሉጌታ ተስፋ የሚባል የገጣሚ ልብ አውቃ ነው በማለት ያሞካሸዋል። አያሙሌ ስነ ግጥምን አስመልክቶ ግጥም እንባ ይፈልጋል፣ አዛኝ መሆን አለብህ ይላል። ሙሌ ንፉግ አልነበረም። ሲነሽጠው ይሰናኝና የተቀመጠበት ግጥሙን ጣል አድርጓት ይሄዳል። ማንም ከተመቸውና ከወደደው ይውሰደው ይል ነበር እንጂ ሙሉዬ ያን ያህል በትምህርቱ የገፋ ሰው አልነበረም። ግና ልቡ ጥበብ፣ ጸዳልና ፍቅርን የተላበሰ ስለነበር ኪነ ጥበብ ለግመው አታውቅም ነበር። ሌላው ቀርቶ የዘፈን ግጥም ሲደርስ የመጽሐፍ አይነት ለዛ አለው። ረሱ ነሸጥ ሲያደርገው አፍቃሪ ነው። ጠረንሽን ለምጄ እንደናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ እያለ ሐኪሜ ነሽ ብሎ ታምራት ደስታ ላንጎራጎረው ዜማ ግጥም ያቀበለው አያሙሌ ነበረ። ሙሌ አዛኝም ነው። ድህነት ሆነና ደልቶኝ ባላኮራሽ እምባያጣም አይኔ ባዘን በመከራሽ እያለ ለአበበ ተካ ትዝታ ለሚለው ዜማ ግጥም አቀብሏል። ረሱ ሆደ ቡቡ ነው። እንግዲህ ልጄን አደራ ሌላው ቢቀር ፊት አትንሱት አደራ ልጄን እያለ ለብጻት ስዩም ግጥም የሰጠ ረሱ የምስላና የፍካሬ ቁንጮ ነው። ወልዶ ማሳደግን ሁሉም ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት እያለ ወፍዬ ለሚለው ለአበበ ተካ ግጥም ያቀበለ። ሌላም ሙሉዬ ገና አልተነገረለትም። ካሊል ጅብራን ያልጨረሰው ልጨርስ ነው የመጣሁት የሚለው ባለቅኔው ሙሉጌታ ተስፋዬ በአበበ ተካ የተዜመችውን ወፊቱ የተሰኘች የራሱ ድንቅ ብዕር ያረፈባትንና ከስራዎች ሁሉ አብልጬ ወዳታለሁ የሚላትን ዜማ መቃብሬ ውስጥ ሆኜ ሰማታለሁ ይላት ነበረ። ይችን ግጥም ጨምሮ ሙሉ የሰው ጥሩ አልበም ግጥሞችን ለአበበ ተካ የሰጠው ሲሆን ለብጻት ስዩም፣ ለጸደንያ ገብረ ማርቆስ፣ ለታምራት ደስታ፣ ለሃና ሸንቁጤ፣ ለፍቅር አዲስ ነቃ ጥበብ፣ ለኩኩ ሰብስቤ እያልን ብንቀጥል ማቆሚያ የለንም የእሱን የግጥም ስራዎች ለመቁጠር። ብቻ አያሙሌ ቆንጥሮ እየሰጣን በሽብሿቸዋል፣ ፍዝ ሆኖ አድምቋቸዋል። እነሱን የዝና ማማ ላይ ሰቅሎ እሱ እታች ወርዶ ይተኛል። የአያሙሌ ህይወቱም ሲበዛ ዥንጉርጉር ናት። ሙሌ ጻፈው ጥሎት ይሄዳል፣ ዞሮም አያየው። ዘፋኞች ግን ከስር ከስሩ የሚጥለውን እያነሱ ይከብራሉ። እጅግ ተወዳጅ የ80ዎቹና የ90ዎቹ ሙዚቃዎች የእርሱ አሻራ ያረፈባቸው ነው ሳሉ አብዛኞቹ ግጥሞች በሌላ ሰዎች ስም አሊያም የገጣሚው ስም ሳይጻፍባቸውና ተገቢውን ክፍያ ሳያገኝባቸው በመዜማቸው ቅር የተሰኘው አያሙሌ ያለኝን ለህዝብ ልስጥ ብዬ እንጂ ዘፋኞች ማለት ከምላስ ላይ ምራቅ ከቅንድብ ላይ ኩል የሚሰርቁ ጉዶች ናቸው። ይህ አካሄድ በኔ ማብቃት አለበት። ወደፊት እያንዳንዳቸው ሳይወዱ በግዳቸው ይናዝዟታል ይል ነበር። አድምቂያቸው ያጨለሙኝ አንሶ እንዴት እንደሚጠየፉኝ ውስጣቸውን እኔ በማይበት ጊዜ የፈጠራቸው አምላክ ይቅር ይበላቸው ላለው ብሎ ነበር በአንድ ወቅት አያሙሌ ቢከፋው። አያሙሌ በኢሃፓ ፖለቲካ ውስጥ ተወልዶ በማርክሲዝም ሌኒኒዝም ነዶ በብአዴን በስሎ በትልቅ ደሞዝ ከብሮ በኢሃዲግ ለአላይ ምክር ቤት በመግባት በቤተ መንግስት ከፍተኛ የመንግስት ስብሰባዎች ላይ በመሳተፍ ግጥሞችን ያቀርብ የነበረ መንግስታዊ መጽሔትና ጋዜጣ ላይ ሂሳዊ ጽሑፎችን እያቀረበ በጋዜጠኝነት ሰርቶ ከመንግስት አፓርታማ ተበርክቶለት የተደላደለ ኑሮ ሲኖር የቆየ ሰው ነው። ከዕለታት አንድ ቀን ግን ድንገት ከኢሃዲግ ሰዎች ራቀ። ሽጉጡን አስረክቦ
መንግስት የሰጠውን ቤት ጥሎ ጎዳና ወጣ ላይመለስ። ዘበኛ፣ ኩሊ፣ ወዛደር፣ ጎዳና ተዳዳሪ እንደዚህ ሆኖ ኖረ። የሆነ ቀን ላይ ወዳጆቹ ፈልገው አፈላልገው ህይወቱን በኬሻ ጠረባ ወዳደረገው አያሙሌ ደሞዙን ይዘውለት ቢመጡ ያልሰራውበትን አልበላም በማለት ሳይቀበላቸው መልሷቸዋል። አያሙሌ እንደዚህ ነው። ሌላ ጊዜ የሆነ መልእክተኛ ታምራት ላይኔ በጥብቅ እንደሚፈልገውና እርሱም ሊያደርሰው እንደመጣ ሲነግረው አያሙሌ አመሰግናለሁ፣ መንገዴን ለይቻለሁ ሲል አጭር መልስ በመስጠት ነበር የተለየው። እንዲሁም በሌላ ጊዜ ደግሞ የማስታወቂያ ሚኒስትር የነበረው በረከት ስምዖን አያሙሌ ያለበት ድረስ ደፍሮ በመምጣት እንዲህ ለመሆን ነው ስራን የታውቀው? በል ወደ ስራ ተመለስ፣ ቢያንስ ጥላት የመጣትን የ11 ዓመት ህፃን ልጅ አታሳዝንም ቢለው አያሙሌ ቱግ አለ። የኔ ልጅ ህፃን አይደለችም፣ አንተን በ1 ዓመት ትበልጣለች በማለት ነበር ምላሽ የሰጠው። የከተማ ባህታዊው አያሙሌ ከአፍቅሮተ ነዋይ የራቀ የከተማ መናኝ ነበረ። መታወቂያ፣ ስልክ፣ እድር፣ የመኖሪያ ቤትም ሆነ ቋሚ አድራሻ አልነበረውም። ወገን ዘመድ የሚለው ሰውም እንዲሁ የሚኖረው በእምነት ነው። እንደ ወፊቱ ለዋል ይል ነበር አዘውትሮ። ከስራዎቹ ሁሉ ወፊቱን አብልጦ የሚወዳት ለዚሁ ይሆን? አያሙሌ ነፍስን እያረሰረሱ ዘመን ከሚሻገሩ ቅኔዎች በተጨማሪ የተመጠነ ጨዋታና ቀልድ አዋቂም ነበር ይሉታል። አንድ ቀን ተፈራ ነጋሽ አያሙሌን ይዞት ሆቴል ከበድ ያለ ምሳ ካበላው በኋላ ባክስቲ ስለ ድህነት ቆንጆ ግጥም ስራልኝ ይለዋል። አያሙሌም እንዲህ ሲል መለሰለት፣ አይ ተፌ፣ የምጽፍልህ ግጥም ስለ ድህነት ከሆነ ያን ሁሉ ምግብ ከመጋበዝ በፊት አትነግረኝም ነበር ብሎት ነበረ። የአያሙሌ ብዕር ያረፈባቸው አበበ ተካ በስሜትና በዜማ ካንቆረቆራቸው ተወዳጅ ስንኞች መካከል ጥቂት ጀባን በላቸው። ባይሆንላት ይሆን ካይን መሰወሯ፣ በልም እንደ ሸማኔ ፍቅር ማዳወሯ፣ ያንዳንዱ ሰው ጥበብ ምኑ ይታወቃል፣ ቀን እያስቀደሰ ሌሊት ልብ ይሰርቃል። ደሞ መሸ መሸ እስኪ ላነጣጥፈው፣ ቀኑን እየባዘንኩ ሌቱን ባሳብ ባልፈው፣ የእንቅልፍ አጀብ ከቦኝ በሰመመን ስናኝ፣ በልሜ ትመጣለች ያቺ የቀን መናኝ ይለናል ያ ሱዳን ፈናኔ። ከሱዳናዊት ቆንጅዬ ጋር በፍቅር የሚጥል ትልቅ ዲፕሎማሲያዊ ስራ የሰራ ሙዚቃ ይመስለኛል። አንድ ሲያደርገና አበበ ተካ ሱዳኗን የወንዜ ልጅ ይላታል፣ ሊያውም የአባይ። አየህ ወንዜን በክልል በሰፈር ስናጥረው በአገር ደረጃ ከፍ ያደርገዋል። ሱዳኒ አይ ሱዳኒ፣ ካርቱም ያ ኦማር ዱርማኒ፣ ዋይ 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 ያ ሱዳን ፈናኔ። በለው ዜማ በለው አበበ ተካ። ሰው ሁሉ በሰው ጥሩ ሲያደንቀው ያ ሱዳን ፈናኒ ልቤን ቀልቤን እኔን በአጠቃላይ ይገዛኛል ይላል አንድ አድናቂው። የወንዜ ልጅ ያው የሚያባይ አይ ደግነት አይ ጠባይ አበይኮ። ውድ የሰከላቲው ቤተሰቦች ለዛሬ በዚህ መልኩ አበበ ተካንና ባለቅኔውን አያሙሌን በዚህ መልኩ ዘከርናቸው። እንዲህ አይነት ቪዲዮዎችና ወቅታዊ የመዝናኛ ወሬዎችን ለማግኘት ሰከላቲውን ሰብስክራይብ ማድረግ አትርሱ። ቪዲዮ እንደተመቻችሁ እርግጠኞች ነን። ስለዚህ ላይክ ማድረግ አይረሳ። ሐሳብ አስተያየት ሲኖራችሁ ደግሞ በነጻነትና በጨዋነት ሐሳባችሁን ስጡበት። ሐሳብ መስጫችን ክፍት ነው። በቀጣይ በሌላ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልን። ቸር ቆዩልን።